እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ እንደ ወትሮ ሁሉ ሕይወታችንን የሚያነቃቃ፣ ልባችንን የሚያሞቅ፣ መንፈሳችንንም ወደ እግዚአብሔር የሚያቀርብ አንድ ኃይለኛ መዝሙር ይዘንላችሁ ቀርበናል። የዛሬው መዝሙር ዘማሪት እጹብ ድንቅ አዲሱ የምታቀርበው የአምላክ ባለሟል የሚለው የቅዱስ ሚካኤል ዝማሬ ነው። ይህ መዝሙር ስለ ሊቀ መላእክት ቅዱስ ሚካኤል አማላጅነት፣ ስለ ጥበቃው፣ ስለ ፈጣን ረዳትነቱና በሕይወታችን ውስጥ ስላለው ሚና በሚገርም ሁኔታ ይዘምራል። እኔም ዛሬ ከዚህ መዝሙር ውስጥ ያሉትን ጥልቅ መጽሐፍ ቅዱሳዊ እውነቶች ቆፍሬ ላወጣላችሁ እሞክራለሁ። እስከ መጨረሻው ሆነው ያዳምጡ፣ ልባችሁን ክፈቱ፣ እና እግዚአብሔር በዚህ ቃል ይናገራችኋል። ዘማሪቷ ስትጀምር፣ የአምላክ ባለሟል ሚካኤል ክንፉ ከለላ ሆኖኛል፣ በምልጃው አለሁ በምልጃው ቅርቤ ሆኖ ነው የሚጠራው ትላለች። ይህች የመጀመሪያ ሐረግ ብቻ እንኳ የቅዱስ ሚካኤልን ማንነትና አገልግሎት በሚገባ ገልጸዋለች። የአምላክ ባለሟል ማለት ምን ማለት ነው? ባለሟል ማለት የቅርብ ወዳጅ፣ ምስጢር የሚጋራ፣ ሁልጊዜ አብሮ የሚኖር ማለት ነው። ቅዱስ ሚካኤል የእግዚአብሔር ባለሟል ነው። ይህ ማለት በእግዚአብሔር ዘንድ ልዩ ስፍራ አለው፣ ልዩ ቅርበትም አለው ማለት ነው። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል በተለይ በዳንኤል መጽሐፍና በራእይ መጽሐፍ ውስጥ ተጠቅሷል። በዳንኤል 10:13 የፋርስ መንግሥት አለቃ 21 ቀን ተቃወመኝ፣ ነገር ግን ከዋነኞቹ አለቆች አንዱ የሆነው ሚካኤል ሊረዳኝ መጣ ተብሏል። በዳንኤል 12:1 በዚያ ጊዜ ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል ተብሏል። አያችሁት? ቅዱስ ሚካኤል ለእግዚአብሔር ሕዝብ የሚቆም ታላቅ አለቃ ነው። ክንፉ ከለላ ሆኖኛል ስትል የምትናገረው የቅዱስ ሚካኤልን ጥበቃ ነው። ክንፉ ከለላ ሆኖአል ማለት በክንፉ ሸፍኖ ጠብቆታል ማለት ነው። ይህ በመዝሙረ ዳዊት 91:4 በላባው ይጋርድሃል ከክንፉም በታች ትጠጋለህ ከሚለው ጋር ይመሳሰላል። በመዝሙረ ዳዊት 17:8 ከክንፍህ ጥላ በታች ሰውረኝ ተብሏል። ቅዱስ ሚካኤል ልክ እንደ እናት ወፍ ጫጩቶቿን በክንፏ እንደምትጋርድ ሁሉ እኛንም በክንፉ ይጋርደናል። በምልጃው አለሁ ስትል ደግሞ ሌላ ጥልቅ ነገር ትናገራለች። ምልጃ ማለት አማላጅነት ማለት ነው። ቅዱስ ሚካኤል ለእኛ ያማልዳል፣ ወደ እግዚአብሔር ቀርቦ ስለ እኛ ይለምናል። ይህ ምንኛ የሚያጽናና ነው! እኛ ብቻችንን ሳንሆን በሰማይ ያለ ታላቅ አማላጅ አለን። ቅርቤ ሆኖ ነው የሚጠራው ስትል የምትናገረው የቅዱስ ሚካኤልን ፈጣን ምላሽ ነው። ስንጠራው ሩቅ አይደለም፣ ቅርብ ነው። ወዲያውኑ ይሰማል፣ ወዲያውኑም ይመልሳል። ቀጥላ ከፊቴ ሲቀድም ሸሽቷል መከራዬ፣ ሆኖልኝ አለፍኩኝ ክንፉ ከለላዬ ትላለች። እዚህ ላይ የምትናገረው ነገር እጅግ አስፈላጊ ነው። ቅዱስ ሚካኤል ከፊቷ ሲቀድም መከራዋ ሸሸ። ይህ ማለት ቅዱስ ሚካኤል እንደ ተዋጊ ከፊታችን ሆኖ ይዋጋልናል። በዘጸአት 8:14 እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ተብሏል። በተመሳሳይ መልኩ ቅዱስ ሚካኤልም ከፊታችን ሆኖ ይዋጋልናል። ደርሶ ሸፍኖኛል ከጠላቴ ቁጣ፣ ሰላሜ ብዙ ነው ሚካኤል ሲመጣ ስትል የምትናገረው ቅዱስ ሚካኤል ሲመጣ ሰላም እንደሚያመጣ ነው። እርሱ የሰላም መልአክ ነው። ጠላት ሲያውከው እርሱ ሲመጣ ግን ሰላም ይሰፍናል። የየካው ሚካኤል ዋስ ጠበቃዬ፣ መመኪያዬ ነው፣ አባሽ እምባዬ ስትል ዘማሪቷ ለቅዱስ ሚካኤል ያላትን ፍቅርና መተማመን ትገልጻለች። የየካው ማለት የየካ አካባቢ ያለው ማለት ነው። ይህ የቅዱስ ሚካኤል ማዕረግ ነው። ዋስ ጠበቃዬ
ማለት ዋስትና የሚሆነኝ ጠበቃዬ ማለት ነው። በፍርድ ቀን ስለ እኛ የሚናገር ጠበቃ አለን፣ እርሱም ቅዱስ ሚካኤል ነው። አባሽ እምባዬ ማለት እምባዋን የሚያበስላት ማለት ነው። የአፎምያ ረዳት፣ ታማኙ ወዳጄ፣ ክንፉ ሰውሮኛል ነጥቆ ከአሳዳጄ ስትል ሌላ የቅዱስ ሚካኤልን ማዕረግ ትጠቅሳለች። የአፎምያ ማለት ከፍርግያ የመጣ ማለት ነው። ይህ ቅዱስ ሚካኤል በአፎምያ በፍርግያ በተደረገው ተአምር የተነሳ የተሰጠው ማዕረግ ነው። አንድ የአረማውያን ቤተ መቅደስ በቅዱስ ሚካኤል ኃይል እንደፈረሰ ታሪክ ይነገራል። ፈጥኖ ደርሶልኛል ከለላይ አባቴ፣ ቅድመ ልዑል ደርሷል ተሰምቷል ጸሎቴ ስትል የምትናገረው ቅዱስ ሚካኤል ቅድመ ልዑል ማለትም ሳልጠራው እንኳ እንደሚደርስልን ነው። ይህ ምንኛ ድንቅ ነው! እኛ ሳንጠራው እንኳ እርሱ ችግራችንን አይቶ ይደርስልናል። ከብላቴናነት እስከ ዛሬ ድረስ አለው ተጠብቄ እምባዬ እስታበስ ስትል ቅዱስ ሚካኤል ከልጅነቷ ጀምሮ እስከ ዛሬ ድረስ እንደ ጠበቃት ትናገራለች። ብላቴናነት ማለት ልጅነት ማለት ነው። ከልጅነት ጀምሮ ቅዱስ ሚካኤል ጠባቂዋ ነበር። እምባዋንም ሲያብስላት ኖሯል። ሲከፋኝ ሲጨንቀኝ የልቤን የማወራው ገናናው ሚካኤል አሳዳጊዬ ነው ስትል የልቧን ምስጢር የምታወራው ከቅዱስ ሚካኤል ጋር መሆኑን ትናገራለች። እርሱ ምስጢረኛዋ ነው፣ ፈጥኖ ደራሼ ነው ባለውለታዬ፣ እኔ አፍሬ አላውቅም ድረስልኝ ብዬ ስትል ቅዱስ ሚካኤል እንዴት ፈጣን እንደሆነ ትናገራለች። እርሷ ሳትጠራው እንኳ እርሱ ይደርስላታል። የእግዚአብሔር ባለሟል ዋስ ጠበቃዬ ነው፣ በምልጃው ታምኜ እፎይ ብዬ አድራለሁ ስትል በቅዱስ ሚካኤል አማላጅነት ታምና በእረፍት እንደምትኖር ትናገራለች። ውድ ቤተሰቦች፣ ዛሬ ከዚህ መዝሙር የተማርነው ትምህርት ይኸው ነው። ቅዱስ ሚካኤል የአምላክ ባለሟል ነው። ክንፉ ከላችን ነው። በምልጃው እንታመናለን። ቅርባችን ሆኖ ይጠራል። ከፊታችን ቀድሞ መከራን ያሸሽልናል፣ ጠላትንም ይዋጋልናል። ዋስ ጠበቃችን፣ መመኪያችን፣ እንባ አባሻችን ነው። ፈጣን ረዳታችንም ነው። ውድ ቤተሰቦች፣ ዛሬ ከዚህ ኃይለኛ መዝሙር የተማርናቸው ትምህርቶች በጣም ብዙ ናቸው። ዋናው መልእክት ግን ይህ ነው። ቅዱስ ሚካኤል የአምላክ ባለሟል ነው። ክንፉ ከላችን ነው። ከፊታችን ቀድሞ መከራን ያሸሽልናል፣ ጠላትንም ይዋጋልናል። ዋስ ጠበቃችን፣ መመኪያችን፣ እንባ አባሻችን ነው። እኛ ሳንጠራው እንኳ ፈጥኖ የሚደርስልን ታማኝ አማላጅ ነው። ስለዚህ ውድ ቤተሰብ፣ ዛሬ ጀምሮ ቅዱስ ሚካኤልን በየዕለቱ ጥራው፣ በምልጃው ታመኑ። ከልጆቻችሁም ጋር ሆናችሁ ስለ ቅዱስ ሚካኤል አስተምሯቸው። ምክንያቱም እርሱ ታማኝ ጠባቂ፣ ፈጣን ረዳት፣ ኃያል ተዋጊ ነውና። ይህ ቪዲዮ ከተጠቀማችሁበት ሼር በማድረግ ሌሎችም እንዲማሩ እርድ። ሰብስክራይብ በማድረግ የመዝሙር ነጥብ ቤተሰብ ሁኑ። የደውል ምልክቱንም መጫን አይርሱ። ኮሜንት ላይ ሌላ ምን መዝሙር እንድናስተምር እንደምትፈልጉ ያሳውቁን።